በድምጽ አይደል እኛ የምንናገረው? እኛ የምንናገረው በድምጽ ነው። አላህም በድምጽ ነው። የእኛና የአላህ ድምጽ ግን ታዲያ ለሰከንድ ወለም የኩለው ኩፉወን አሐዱን ልጥለው ነው። እሺ የነብዩን ሐዲስ የት እንጣለው? እሺ ቀደ ልጥለው ነው ወይ? አላመጣህም እኮ ነው ሐዲስ እኮ ሐዲሱን ቀደ ፈዩናዲህም ቢሰውቲን የሚል ሐዲስ አለ። እሺ ፈዩናዲህም ቢሰውቲን እሺ ከዛስ እና ድምጽ አለ የሚል ሐዲስ አለ። አንድ ንጉስ በድምጽ ሀገር ውስጥ በድምጽ ተጣራ በእንደዚህ አይነት ድምጽ ብሎ ቢነገር ንጉሱ ራሱ ያንን ድምጽ ተናገረው ማለት ነው ወይስ አስጠራ ማለት ነው? አሁን አይናገሩም ስትል ነበር። እሳቸው በድምጽ አይናገርም አላልኩም። አትቀላቅልብኝ። ተናጋሪ ነው በድምጽ ይናገራሉ እሳቸው። አንተ ግን በድምጽ ተናገረው ኬታ መጣክ አምሳየ ቁርአን አላህ በድምጽ ይጣራል። ፈዩናዲህም ቢሰውቲን አሉ እሳቸው እና በድምጽ አለ እንጂ በራሱ ድምጽ ይላል እንዴ? ቁርአን አንቀሱ እሱ ድምጽ አለ ይላል እንዴ? ድምጽ ማለት ምን ማለት ነው? መጀመሪያ ሲፈታው እስኪ ትርጉሙ ይሰማል። አሁን ጥያቄ ዋህቢያ ጨርሰዋል። አሁን አበሹ ይጠይቃል። እሺ አሁን ይመልሳል ማለት ነው። አሁን ሰው ነው ጠያቂ ነክ፣ የዋህቢያ ኡስታዝ ደግሞ መላሽ ነው። 5 ደቂቃ ለከ በተቀለኝ። እሺ አላህ ተናጋሪ ነው። ንግግሩ በድምጽ በፊደል በቋንቋ አይደለም። የፍጥረታቶችን ስለማይመስል ተናጋሪ አይደለም ማንልም። ንግግሩ በድምጽ ነው ማንልም። መካከል ላይ ነው ትክክለኛው። ድምጽ በድምጽ በፊደል በቋንቋ አይደለም ማለት ነው። ድምጽ ማለት ምን ማለት ነው? ድምጽ ማለት ይመልስ። እኔ ጠይቀኝ ነው። አዎ ድምጽ ማለት ነው። የአላህን ድምጽ ከሆነ አላውቀውም። የአላህ ምናምን ገና እሱን ተወው። እሱን አትመልስም። ድምጽ ምንድን ነው? ድምጽ ማለት አዳምጣኝ። ድምጽ ማለት ምን ማለት ነው? መጀመሪያ ስለ አላህ ከሆነ የምጠይቀኝ አልኩህ፣ መለስኩልህ። በድምጽ እያልክ አይደል እንዴ? የማንን ድምጽ ነው? የፈጣሪ ነው የፍጡርን ድምጽ ነው የምጠይቀኝ? ፈጣሪ በድምጽ አይገለጽም። መጀመሪያ ቃሉን ማወቅ አለብህ ከማውራት በፊት። ድምጽ ማለት ነብዩ ገለጹት አልኩህ። የኔን ድምጽ ከሆነ የምትጠይቀኝ ከምን እንደሚያዝ የኔን ድምጽ ከሆነ ፈዩናዲህም ቢሰውቲን አንደኛ ሐዲሱ ላይ ንግግር አለበት፣ ሰፊ የሆነ ንግግር። አንዳንዶቹ ሐዲሱ ضعيف ነው ለማስረጃነት አይቀርብም ያሉ አሉ። አንዳንዶቹ ደግሞ እስቲ ስማኛ፣ አሁን አንተ ነህ ተጠያቂ፣ ስማኝ ዝም ብለህ። አንዳንዶቹ ደግሞ በድምጽ ይጣራል እንጂ ያለው ራሱ ድምጽ አለው አይልም። በድምጽ ይጣራል ማለት አንድ ንጉስ በድምጽ ተጣራ ከተባለ ሀገር ውስጥ በድምጽ ተጣራ እገሌ የሚባል ንጉስ ከተባለ ራሱ በራሱ ድምጽ ሳይሆን አስጠራ ማለት ነው። ተጣሪው ሌላ ነው እንጂ አላህ ድምጽ አለው። የበሽተኛ ረዳድ ነው እንጂ ማለት ነው። የበሽተኛ ረዳድ ነው እንጂ ማለት ነው። አንተ አላህ ንጉስን እያመሳሰልክ ነው ማለት ነው። ሁለታችንም እዚህ ስላለን መሳደብ ምንም አያስፈልግም። አሁን ማስረጃ ማቅረብ ነው። በድምጽ ተጣራ በድምጽ ንጉስን እያመሳሰልክ ነው። እኔ አሁን አማርኛ ካልቻልኩ ማግባባት የምንችለው በድምጽ ይጣራል የሚለው አንደኛ ነገር በድምጽ ይጣራል የሚል ሰለፎችን እቀበላለሁ ብለሃል። ላቅርብልህ። በድምጽ ያንን ኢብኑ ሐጀርን እቀበላለሁ ብለሃል። በሐርፍ በፊደል በድምጽ አላህ ይናገራል ያሉትን ላቅርብልህ ማስረጃ። እስኪ ክፈትስ የአቡ ሐኒፋን ክፈትስ። የአቡ ሐኒፋን ኪታብ አይደለም አሁን እኔ ላቅርብልህ። ከሰለፎች አቡ ሐኒፋ ከ1300 ዓመት በፊት የነበሩትን ዓሊም የአቡ ሐኒፋን ኪታብ ክፈትስ። ላቅርብልህ። የኢማሙ አህመድን አሁን እጄ ላይ ያለውን ላቅርብልህ። ቆይ ከኢማሙ አህመድና ከአቡ ሐኒፋ ማን ነው ወደ ረሱል የሚቀርበው? እኔ ሁለቱንም እቀበላቸዋለሁ አልኩህ። ሁለቱንም እኔ እቀበላለሁ። ኢማሙ አህመድ ኪታብ ነው። ሁለቱንም እኔ እቀበላለሁ። ይኸውላችሁ ኢማም አህመድም እቀበላችኋለሁ። ከኢማም አህመድ ደግሞ ተቀበል ልስጠየሳቸው አሁን እኔ ነኝ ጠያቂ። ጊዜና አታባክንብኝ። እኔ ነኝ ጠያቂ። የኢማም አህመድ አሁን ልታምታታ ነው። እነሱ አሁን ይሄ መስአላ ላይ በሰፊው አውርተዋል። በአጭሩ ነው የምጠይቅህ። ኢማም አህመድ ሼኻቸው ጠያቂ ነኝ። ከ1300 ዓመት በፊት የነበሩት ከ1300 ዓመት በፊት የነበሩት አቡ ሐኒፋ የእነሱን አልተቀበልም። አቡ ሐኒፋ አልተቀበልም። ይኸውላችሁ አንዴ በማን አይግባ ጠያቂ ነኝ እኛ። ኢማም አህመድ ማለት የእሳቸው ሼክ ኢማሙ ሻፊዒ ይባላሉ። የኢማሙ ሻፊዒ ሼክ ኢማም ማሊክ ይባላሉ። የኢማም ማሊክ ሼክ ኢማም አህመድ ኢማሙ አቡ ሐኒፋ ይባላሉ። ከሁላችሁም የቀደሙት አቡ ሐኒፋ ምን አሉ የሚለው ከከፈትን ብዙ ማውራት አይጠበቅም። አለቀ። ከዛ ኢማም አህመድ ምን ያለ የነሱ ትክክል ነው። አሁን የኢማም አቡ ሐኒፋ ኪታብ ክፈተው። ኢነላህ የተከለሙ ምንድነው? እሺ ምንድነው የሚሉት? እኔ ልንገርህ። ኢነላህ የተከለሙ ላ ከከላሚና ሁለታችንም እዚህ ጋር አለን እኮ ማውራት። መሀይም ነህ ማለቱን ትተህ ማን መሀይም እንደሆነ ማሳየት። ምን ይላሉ አቡ ሐኒፋ? ጊዜ ሊያቃጥልብኝ ፈልጎ ነው። አቡ ሐኒፋ ምን ይላሉ? ከ1300 ዓመት በፊት የነበሩ ናቸው። ከሰሃባዎች በኋላ ሰሃባዎችን ብዙ ሰሃባዎችን ያገኙ ናቸው። በሰሃቦች ኪታቦች አይጻፉም ነበረ። ኢማሙ አህመድ ኪታቦች ጽፈዋል፣ ብዙ ኪታቦች ጽፈዋል። ከነሱ ውስጥ አንዱ ፊቁል አክበር ላይ ምን ብለዋል? ኢነላህ የተከለሙ ላ ከከላሚና አሉ። አላህ ይናገራል የእኛን ንግግር አይመስልም አሉ።
ወነሕኑ ነተከለም የእኛ ንግግር እኮ አሉ ቢሐርፊን አሁን እኔን ነው የምጠይቀኝ ወይስ አንተ ነው መልስ የምትሰጠው? እሱን አንተ ነው አሉ ጊዜ ልስጥህ በድምፅና በፊደል ነው። አላህ ግን ያለ ድምፅ ያለ ፊደል ያለ መሳሪያ ምላስ ጥርስ ሳይታገስ ያለ ድምፅ ያለ ፊደል ያለ መሳሪያ ተናጋሪ ነው ብለዋል። ውሸትህ ከፋት አምጣ መረጃ። ኢማም አቡ ሐኒፋን ታውቃቸዋለህ? መጀመሪያ ውሸት ከማ አሁን ውሸት ያልከው ደግሞ እኔ ነኝ ጠያቂና ውሸት ያልከው ከምን አንፃር ነው ውሸት ያልከው? አሁን እኔ ነው የጥያቄ ጊዜ ነው ውሸት ያልከው አንተ እኔ ለምናገረው መረጃ ሁሌ ጠያቂ ነው። በእኔ ውሸት ትጠይቃለህ አንተ ውሸት ያልከው ውሸት ያልከው ከየት አምጥተህ ነው ውሸት? ኢማም አቡ ሐኒፋን ታውቃለህ? መጀመሪያ አቡ ሐኒፋ አላሉም። እኔ ኪታባቸው አለኝ። ክፈተው። በአፕሊኬሽን ነው እኔ ያስገባኝም አፕሊኬሽን። ችግር የለውም ክፈተው፣ ችግር የለውም። አንተ አይደለም አሁን እኔ ላቅርብልህ ከሰለፎች አቡ ሐኒፋ ከ1300 ዓመት በፊት የነበሩት ዓሊም የአቡ ሐኒፋ ኪታብ ላቅርብልህ። የኢማም አህመድን አሁን እጄ ላይ ያለውን ላቅርብልህ። ቆይ ከኢማሙ አህመድና ከአቡ ሐኒፋ ማን ነው ወደ ረሱል የሚቀርበው? እኔ ሁለቱንም እቀበላቸዋለሁ አልኩህ። ሁለቱንም ኢማም አህመድ ኪታብ ነው። ሁለቱንም እኔም እቀበላለሁ። ይኸውላችሁ ኢማም አህመድም እቀበላችኋለሁ። ከኢማም አህመድ ደግሞ ተቀበል ልስጠየሳቸው አሁን እኔ ነኝ ጠያቂ። ጊዜና አታባክንብኝ። እኔ ነኝ ጠያቂ። የኢማም አህመድ አሁን ልታምታታ ነው። እነሱ አሁን ይሄ መስአላ ላይ በሰፊው አውርተዋል። በአጭሩ ነው የምጠይቅህ። ኢማም አህመድ ሼኻቸው ጠያቂ ነኝ ወይስ አንተ ነው መልስ በድምፅና በፊደል ነው። አላህ ግን ያለ ድምፅ ያለ ፊደል ያለ መሳሪያ ምላስ ጥርስ ሳይታገስ ያለ ድምፅ ያለ ፊደል ያለ መሳሪያ ተናጋሪ ነው ብለዋል። አምጣ መረጃ። ኢማም አቡ ሐኒፋን ታውቃቸዋለህ? መጀመሪያ ውሸት ከማ አሁን ውሸት ያልከው ደግሞ እኔ ነኝ ጠያቂና ውሸት ያልከው ከምን አንፃር ነው ውሸት ያልከው? አሁን እኔ ነው የጥያቄ ጊዜ ነው ውሸት ያልከው አንተ እኔ ለምናገረው መረጃ ሁሌ ጠያቂ ነው። በእኔ ውሸት ትጠይቃለህ አንተ ውሸት ያልከው ከየት አምጥተህ ነው ውሸት? ኢማም አቡ ሐኒፋን ታውቃለህ? መጀመሪያ አቡ ሐኒፋ አላሉም። እኔ ኪታባቸው አለኝ። ክፈተው። በአፕሊኬሽን ነው እኔ ያስገባኝም አፕሊኬሽን። ችግር የለውም ክፈተው፣ ችግር የለውም። አንተ አይደል ቃሉን የተናገርከው? አንተ ክፈተውና ክፈተው። መርሃባ ጠብቀኝ። ክፈተው አቡ ሐኒፋን ውጣ። እሱ ራሱ ይክፈት። እሱ ነው ተወያዩ። እሱ ራሱ ይክፈት። እሱ ራሱ ይክፈት። ለምን አይደለም እሱ ጋር ውይይታችን እሱ ይክፈት። እነዚህ 30 ዓመት ያልሞላቸው ናቸው። ክፈተው። እሱ ይክፈት። አንተኛው ማስረጃውን ክፈተው። እሱ ራሱ ይክፈት። አንተ ራስህ መወያየት ከፈለክ እሱ ይውጣና አንተ ተወያየኝ። አያችኋ? እየሰማችሁ ነዋ። ራስህ ብቻ ተወያየኝ። ፍርዱን ለሰሚ ወንድሜ እኛ ምን ራስህን ችለህ ትወያያለህ። ዝም በል። አሁን እኔ እንትን አልፈልግም። ራስህን ችለህ አንተ ትወያያለህ። ክፈተው። አሪፍ እወያያለሁ። ወላኪን ልከፍትልህ ነው። ጠብቅ ትንሽ ዝም ብለህ ዝም በል። እሱ እኛ ማስተማር ነው። አስፈው አትሳደብ እንጂ አስፉት